ሰላም ምርጦችዬ፣ በዛሬው ቪዲዮ ሚሊዮኖች በሚከታተሏቸው የቴሌቪዥን ቀጥታ ስርጭቶች ላይ የተፈጠሩ አስቂኝ ስህተቶችን እንዲሁም አስገራሚ አጋጣሚዎችን ሰብሰብ አድርጌ ደስ በሚል አቀራረብ ይዤላችሁ መጥቻለሁ። Now to sport with Meredith Sheen. በእርግጠኝነትም ቪዲዮ እንደሚመቻችሁ ስለማልጠራጠር ላይክ በማድረግ ጀምሩት። እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። በታዋቂው የዜና ቻናል ቢቢሲ ላይ ይህ ሰው መረጃ በሚያቀርብበት ሰዓት ልጆቹ ወደ ቢሮ ገብተው ሲረብሹ ባለቤቱ ደግሞ በአስቂኝ መንገድ ልታስወጣቸው ስትሞክር በቀጥታ ስርጭት ላይ ታይተዋል። I would be surprised if they do. Pardon me. My apologies. What was this going to be for the region? My apologies. South Korea's policy choices on North Korea have been severely limited. የዚህችን ጋዜጠኛ አጋጣሚ ደግሞ ከመጠን በላይ ያጠሩ ቀሚሶችን ለሚለብሱ ሴቶች አሪፍ ትምህርት ይመስላል። ዝነኛው ዊል ስሚዝ ያለ አግባብ የተጠጋውን ጋዜጠኛ ያደረገውን തമልከቱ። തലചായ്ക്കാനിടവുമില്ല, ആഹാരവുമില്ല, അമിതരാണെങ്കിൽ തിരിഞ്ഞു നോക്കിയിട്ടുമില്ല. ይህች የመዝናኛ ዝግጅት አቅራቢ በስርጭት መሃል አመልጧ ስታጋሳ ተሰምታለች። He's not lonely. I apologize. She's not. እዚህ ጋር ደግሞ ይህችን ጋዜጠኛ ከኋላ የመጣው ሰው እንዴት እንዳስደነገጣት ተመልከቱ። ይህ በፓርኩ ዘገባ ሲያቀርብ የነበረ ሰው በአካባቢው የነበሩትን ጎሾች ፈርቶ ያሳየውን ሪአክሽን ተመልከቱ። ዝነኛው የእግር ኳስ ተጫዋች ክርስቲያኖ ሮናልዶ መንገድ ላይ በጥያቄ ያጨናነቀው የነበረውን ጋዜጠኛ ማይኩን ቀምቶ ሃውስ ሊከተው ችሏል። Ronaldo, preparados para este jogo hoje? ይህች ዜና አንባቢ ደግሞ አጉል ቦታ ላይ ስታክት ታይታለች። የዚህን ሰው እንግሊዘኛ ደግሞ ስሙልኝ። Excuse me, can I speak English? You? Me? No English. No problem. Every time happy. I have a pen. I have a oil. Hey, a pope. Oh my God. Thank you. Go. እነዚህ የቴሌቪዥን ፕሮግራም አቅራቢዎች ህዝብ ፊት መሆናቸውን የረሱ ይመስላል። ብዙ ጊዜ ሪፖርተሮች መረጃዎችን በሚያቀርቡበት ሰዓት ከዜና አንባቢዎች ጋር ሲወዛገቡ ይታያል። በዚህ አጋጣሚም ይህ ዜና አንባቢ በልዩነቱ ተናዶ ዜናውን ትቶ ሲሄድ ታይቷል። Apparently we don't have that story. Right now, astronomers at the University of Investigation in Southwest Albuquerque. You can see right here. እነዚህ ጋዜጠኞች ቀጥታ ስርጭት ላይ መሆናቸውን ስላላወቁ ይህን አድርገዋል። Seriously. I'm going to look at the forecast while they sing. Let's go ahead and take a look at this morning. We're live on TV right now? Yes. What? ይህ ሰው ኢንተርቪው የተደረገ ያለ ድንገት አፉ ዝንብ ገብታበት ሲውጣት ታይቷል። Que sin embargo, me la comí. Me comí la vez. Eso no se ve.
ይህች ሪፖርተር ደግሞ ጥንዶችን በሱፐርማርኬት አቁማ ያልተገባ ነገር ስታደርግ ታይታለች። E você também, né? Você deveria te pelo amor de Deus. Gente, você mesmo falou que o creme era bom, você me indicou o creme. Poxa vida, a gente tá ali. ይህ ውሻ የዜና ሪፖርት ስታቀርብ ከነበረች ጋዜጠኛ ማይኳን በመውሰድ ስርጭቱን አስተጓጉሏል። Судя по всему, связь. እዚህ ጋር ደግሞ ዜና ስታቀርብ ከነበረች ጋዜጠኛ ኋላ የነበረ የጎዳና ተዳዳሪ በምትመለከቱት መንገድ ቆሻሻ ገንዳ ውስጥ ሲገባ ታይቷል። የዚህን ጋዜጠኛ ጉድ ደግሞ ተመልከቱ። Cockerel, one of 500 birds that are being judged today at the show. ይህ ሰው በቀጥታ ስርጭት ላይ በምትመለከቱት መንገድ ሲወርቅ ታይቷል። በዋይት ሃውስ መግለጫ የሰጠ የነበረው ይህ ጄኔራል ራሱን ሲስት በቀጥታ ቴሌቪዥን ስርጭት ላይ ታይቷል። የማሌዥያ ብሔራዊ ቻናል ሪፖርተር የሆነችው ይህች ሴት ዘገባዎችን ስታቀርብ ይህ አጋጥሟታል። በእንግሊዝ የመዝናኛ ፕሮግራም ላይ በረዷማና ቀዝቃዛ የሆነ ውሃ ውስጥ በፕሮግራሙ እንግዳ የሆነው ሰው አዘጋጇን ከነሙሉ ልብሷ በምትመለከቱት መንገድ አስገብቷታል። እዚህ ጋር ደግሞ የሮሙ ፖፕ ፍራንሲስ የአቀባበል ስነ ስርዓት እየተደረገላቸው እያለ እጃቸውን ጠበቅ ያደረገቻቸውን ሴት ያደረጓትን ተመልከቱ። ይህ የስፖርት ዜና አዘጋጅ ሳያስበው ይህን ስሏል። ይህች የጤና ሚኒስቴር ለኮቪድ ጥንቃቄ በሚል ለነዋሪዎቹ አፍና አፍንጫቸውን በእጃቸው ከመንካት እንዲቆጠቡ እያስረዳች እያለ ራሷ አፏን ስትነካ ልትታይ ይችላለች። One main way viruses spread is when you touch your own mouth, nose or eyes to understand who she might have exposed while contagious. ይህች ጋዜጠኛ ደግሞ በራሪ እንስሳቶች እንዴት እንዳሰቃዩት ተመልከቱ። Okay, nope, not doing it. Good, okay. Nope. Okay. ይህ ዜና አንባቢ የትኛውን ካሜራ ማየት እንዳለበት ግራ ሲጋባ ታይቷል። የዜና አንባቢ ልጅ የሆነው ይህ ህፃን በቀጥታ ስርጭት ላይ ገብቶ ሊጫወት ሲሞክር ታይቷል። እዚህ ጋር ደግሞ የጎርፍ አደጋን ሲዘግብ ከነበረ ሰው ኋላ የነበሩት እነዚህ ሰዎች እንደ ህፃን በጎርፍ ሲጫወቱ ታይተዋል። ቤተሰቦች ቪዲዮ እንዴት አያችሁት? ተመቻችሁ? እስኪ ከተመቻችሁ ጉድ፣ ካልተመቻችሁ ደግሞ ባድ በማለት አስተያየታችሁን ጻፉልኝ። ሌሎች አስተያየቶችም ካላችሁ ጻፉልኝ፣ አነበዋለሁ። ከዚህ በተጨማሪም ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ዮርዲ ነበርኩ። ሰናይ ጊዜ